ሰላም ተማሪዎች እንዴት ናችሁ? እኔ ገብረመድህን ከሀረማያ ዩኒቨርሲቲ ዛሬ ደግሞ ሎጂክ ቻፕተር 2 ይዘንላችሁ መጥተናል ማለት ነው። ቪዲዮውን እስከ መጨረሻው መመልከት አትርሱ። ትምህርታችሁን በስርዓት የሚያግዛችሁ አሪፍ ቪዲዮዎችን እንለቃለን። ሀሳብ አስተያየቶቻችሁን ጻፉልን። ቻፕተር 2 ቤዚክ ኮንሴፕት ኦፍ ሎጂክ የሚለውን እንጀምራለን። ዘ ወርድ ሎጂክ ካም ፍሮም ግሪክ ወርድ ሎጎስ። በመጀመሪያው ዩኒት አይተናል ሎጂክ ምን እንደሆነ ማለት ነው። which means sentence, discourse, reason, truth and rule. Logic in its broader meaning is the science which evaluate argument and study of correct reasoning. እንግዲህ በቻፕተር 1 ስለ ሎጂክ ነው የምናነበው። ሎጂክ ምንድነው የሚለውን ነው የምናየው ማለት ነው። የምንረዳው የምንማማረው ስለ ሎጂክ ነው። ሎጂክን አንዱ ብራንች ኦፍ ፊሎሶፊ ብለን አይተናል። የሚያጠናው ደግሞ ኢቫሉዌት አርጊውመንት ኤንድ ስተዲ ኦፍ ኮሬክት ሪዝኒንግ። ኮሬክት ሪዝኒንግ ምንድነው፣ ትክክለኛ የሆነ ምክንያታዊነት ምንድነው የሚለውን የሚያጠና የግሪክ ቃል ሲሆን ሎጎስ ከሚለው የመጣ ነው። ቃሉን በቃል ስንተረጉመው ሰንተንስ፣ ዲስኮርስ፣ ሪዝን፣ ትሩዝ እንደማለት ነው። ኢት ኩድ ቢ ኦልሶ ዲፋይንድ አዝ ስተዲ ኦፍ ሜተድስ ነው። ምንድነው ሜቶዶችን የሚያጠናልን ነው። ኤንድ ፕሪንሲፕሎችን የሚያጠና ነው። ፕሪንሲፕል ኦፍ ኮሬክት ሪዝኒንግ ኦር ዘ አርት ኦፍ ኮሬክት ሪዝኒንግ። የትክክለኛ ሪዝኒንግ መንገዱን ምንድነው፣ ጥበቡ፣ ሂደቱ፣ ፕሪንሲፕሉ ምንድነው የሚለውን ያጠናልናል ማለት ነው። ሎጂክ ካን ቢ ዲፋይንድ ኢን ዲፈረንት ዌይስ፣ ግን በብዙ አይነት መንገድ ሊተረጎም ይችላል። ምክንያቱም ሰፋ ያለ ኮንሰፕት ስለሆነ። ኢት ኢዝ ሳይንስ ዛት ኢቫሉዌት አርጊውመንት። ከባለፈው ዩኒት የምታስታውሱ ከሆነ ባለፈው ዩኒት ላይ ቪዲዮውን መለስ ብላችሁ ማየት ትችላላችሁ። ሎጂክ ዩዝድ አስ ሲሜንታኒየስሊ አዝ ኤ ሳይንስ ኤንድ አዝ ኢንስትሩመንት ብለናል። አዝ ኤ ሳይንስ ስንል አዝ ኤ ስተዲ ኤንድ አዝ ኢንስትሩመንት ብለን አይተናል። እዚህ ጋር ደግሞ ሳይንስ ነው ዛት ኢቫሉዌት አርጊውመንት። ኢት ኢዝ ዘ ስተዲ ኦፍ ሜቶድስ ፎር ኢቫሉዌቲንግ ዌዘር ዘ ፕሪሚስስ አዲኩዌትሊ ሰፖርት ኦር ፕሮቫይድ ጉድ ኤቪደንስ ፎር ዘ ኮንክሉዥን። ምክንያቱም ሎጂክ የምንለው ነገር ትልቁ የሚያጠናው ትልቁ ስራው አርጊውመንቱ ኮሬክት ሪዝኒንግ መሰረት የተቀመጠ ነው፣ በፕሪሚስስ እና በኮንክሉዥን የተዋቀረ ነው የሚለውን ነው የሚያጠናው። ቫሊድ እና ኢንቫሊድ እያለ ወደፊት የምናየው ነገሮች ስላሉ ኢት ኢዝ ኤ ሳይንስ ዛት ሄልፕስ ቱ ዴቨሎፕ ዘ ሜተድ። ሳይንስ ሆኖ ምንን ዴቨሎፕ ያደርግ ሜተድ፣ ፕሪንሲፕል ቱ ኢቫሉዌት ዘ አርጊውመንት ኦፍ አዘር ኤንድ ኮንስትራክት አርጊውመንት ኦፍ ኦውን ይላል። የራሱን አርጊውመንት ኮንስትራክት ለማድረግ የሌሎችን አርጊውመንት ኢቫሉዌት ለማድረግ መንገዶችን፣ ፕሪንሲፕሎችን ያወጣል ማለት ነው። ሎጂክ ኢዝ ዘ አቴምፕት ቱ ኮዲፋይ ኦርጋናይዝ ዘ ሩል ኦፍ ራሽናል ታውት። ጠቅለል ሲደረግ ሎጂክ ኢዝ ዘ አቴምፕት ኦፍ ኮዲፋይ ኦር ኦርጋናይዝ ዘ ሩል ኦፍ ራሽናል ታውት። ራሽናል ማለት ምክንያታዊ የሆነ አስተሳሰብን ኦርጋናይዝ የምናደርግበትን ህጎች፣ መርሆች፣ ሜቶዶች ነው የሚያጠናው ማለት ነው። ሎጂሽያኖች ኤክስፕሎር ዘ ስትራክቸር ኦፍ አርጊውመንት። ሎጂሽያን እንግዲህ ስለ አርጊውመንት ሲያጠኑ ስትራክቸሩ ላይ ፎከስ ያደርጋሉ። ስትራክቸሩ ብቻ አይደለም ትርጉሙ ላይም ፎከስ ያደርጋሉ። በፕሪሚሲስ እና በኮንክሉዥን የተዋቀረ መሆኑ። ፕሪሚሲስ ማለት ኬዝ እንደምንለው ኬዝ እና ኢፌክት፣ በኮዝ እና በኢፌክት በምክንያትና ውጤት የተደገፈ የመጀመሪያው ሰንተንስ ቀጣዩን ለማለታችን ሰፖርት የሚያደርግልን መሆኑን የሚያጠና በበዛ መንገድ የተዋቀረ መሆኑን የሚያጠና ነው ማለት ነው። ዛት ፕሬዘርቭ ትሩዝ ኦር አለው ዘ ኦፕቲማል ኤክስትራክሽንስ ኦፍ ኖሌጅ ፍሮም ዘ ኤቪደንስ። ከአንድ መረጃ እውቀትን እንዴት ነው ኤክስትራክት ማድረግ የምንችለው የሚለውን በደንብ ስትራክቸሩን ኦርጋናይዝድ በማድረግ አርጊውመንት ኤክስፕሎር ያደርጉልናል ማለት ነው። ኢን ሎጂክ አዝ አካዳሚክ ዲሲፕሊን ዊ ስተዲ እንደ አካዳሚክ ዲሲፕሊን በሎጂክ የምናጠናው ሪዝኒንግ ኢትሰልፍ። ሪዝኒንግ ምንድን ነው? ፎርም ኦፍ አርጊውመንት እንዴት ይዋቀራል? ፎርሙ ምን አይነት ነው? ጀነራል ፕሪንሲፕሎቹ፣ ፓርቲኩላር ኤረሮቹ፣ ሜቶድስ ኦፍ አርጊው ስናደርግ እንግዲህ ስለ አርጊውመንት ነው በዋናነት ሎጂክ የሚያጠናው። አርጊውመንታችንን ስናወቅር ሪዝኒንጋችን፣ ራሽናል የሆነ ሪዝኒንጋችን ምንድን ነው? ጀነራል ፕሪንሲፕሉ ምንድነው የተከተልነው? ፓርቲኩላር ኤረሩ ምንድነው? ሜቶድ ኦፍ አርጊዊንግ ያደረግንበት ሜቶድ ምንድነው የሚለውን ማለት ነው። በእነዚህ ዙሪያ ነው እንግዲህ ስተዲ የሚያደርገው። ሎጂክ ካን ሄልፕ አስ አንደርስታንድ ዋት ኢዝ ሮንግ ኦር ዋይ ሳምዋን ኢዝ አርጊዊንግ ኢን ፓርቲኩላር ወይ። ሎጂክ እንግዲህ በዋናነት ምንን ይረዳናል? አንድን ነገር አርጊው ስናደርግ ወይም ሀሳባችንን ስናቀርብ ቢያን እንደዛ እንድናቀርብ በዛ መንገድ እንድናቀርብ ያደረገንን መንገድ ምንድነው? ለምንድነው እንደዛ እንድልን ያደረገንን መረጃችን፣ ማስረጃችን ምንድነው ይላል። ከዛ ደግሞ
ለምንድነው ውሸት የምንለው ወይም ስህተት የምንለው ነገር ምንድነው የሚለውን ነገር በደንብ እንድንለይ ነው የሚያደርገው። ሎጂክ ኢዝ ዘ ኦርጋናይዝድ ቦዲ ኦፍ ኖሌጅ። እንግዲህ ይሄ ሁሉ ጥረቱ ምን ለማድረግ ነው? ኦርጋናይዝድ ነው ቦዲ ኦፍ ኖሌጅን እንድናገኝ ነው። ኦር ሳይንስ ዛት ኢቫሉዌት አርጊውመንት እንዳልነው ማለት ነው። ዘ ኤም ኦፍ ሎጂክ ኢዝ የሎጂክ ዋናው ዓላማ ዴቨሎፕ ሲስተም ኦፍ ሜቶድስ ኤንድ ፕሪንሲፕል ዛት ዊ ሜይ ዩዝ። ሲስተም ኦፍ ሜቶድ እና ፕሪንሲፕልን ዴቨሎፕ አናላይዝ ኦርጋናይዝ ኢቫሉዌት ያደርጋል። ምን ለማድረግ? ዛት ሜይ ዩዝ አስ ለምን ይጠቅመናል? ለምን የምንጠቀምባቸውን ክራይቴሪያ ፎር ኢቫሉዌቲንግ አርጊውመንት ኦፍ አዘርስ የሌሎችን አርጊውመንት ኢቫሉዌት የምናደርግበትን ፕሪንሲፕል ሜቶድ እና ጋይድስ ኢን ኮንስትራክቲንግ አርጊውመንት ኦፍ አወር ኦውን የራሳችንን አርጊውመንት ኮንስትራክት የምናደርግበትን መንገድ የሚጠቅመንን ሲስተም ኦፍ ሜቶድስ ኤንድ ፕሪንሲፕል ያጠናል ነው። ሌላው ቤኔፊት ኦፍ ስተዲንግ ሎጂክ የዋናው የሎጂክ ኤሞቹን ካየን እዚህ ጋር ምን ጥቅም አለው ነው። ሎጂክ ሻርፕን ኤንድ ሪፋይን አወር ናቹራል ጊፍት ቱ ቲንክ ሪዝን ኤንድ አርጊው ይላል ሲኤስ ላይመን የሚባለው ሎጂሽያን ማለት ነው። ሎጂክ ምን ያደርጋል? ሻርፕን ማለት ሹል ፈጣን ኤንድ ሪፋይን አወር ናቹራል ጊፍትስ የተፈጥሮ ስጦታችንን ምን ያደርጋል? ስልና ንቁ እንዲሆን ያደርጋል። ቱ ቲንክ ሪዝን ኤንድ አርጊው የተፈጥሮ እውቀታችን የተፈጥሮ ስጦታችን ተጠቅመን እንድናስብ እንድናመላ እና እንድናንሰላስል አርጊው እንድናደርግ የሚያግዘን መሳሪያ ነው ብሎ ያስባል። ዘ ስተዲ ኦፍ ሎጂክ ኢዝ ዋን ኦፍ ዘ ቤስት ዌይ ቱ ሪፋይን ዋንስ ናቹራል አቢሊቲ ቱ ቲንክ። ሎጂክ ማጥናት ምንን እንድናውቅ ያደርገናል? ዘ ቤስት ዌይ ቱ ሪፋይን ፈልገን እንድናገኝ ቆፍረን እንድናወጣ ዋንስ ናቹራል አቢሊቲ ቱ ቲንክ የተፈጥሮ ችሎታውን የማሰብ ችሎታውን የተፈጥሮ የማሰብ ችሎታውን ሪዝኑን አርጊው የማድረግ ብቃቱን ቆፍረን በትክክል ውስጥ ገብተን እንድናገኝ የሚያደርግ ቤስት ዌይ ነው ማለት ነው። ዘ ፎሎዊንግ አር ሳም ኦፍ ዘ ሜጀር ቤኔፊት ዛት ዊ ካን ጌይን ፍሮም ዘ ስተዲ ኦፍ ሎጂክ። በዋናነት የምናገኛቸው ጥቅሞቹ አንደኛ ኢት ሄልፕስ ቱ ዴቨሎፕ ዘ ስኪል። ምን አይነት ስኪል? ኒድድ ቱ ኮንስትራክት ሳውንድ ኦር ጉድ ማለት ነው። ሳውንድ ነው ያገበ ጉድ ኤንድ ፋላሲ ፍሪ ማለት ትክክለኛ የሆነ የማይጣረስ አርጊውመንት ኦፍ ዋንስ ኦን የራሳችንን አርጊውመንት ኮንስትራክት እንድናደርግ ኤንድ ቱ ኢቫሉዌት ዘ አርጊውመንት ኦፍ አዘርስ ቅድም ኤሞቹ ላይ ያየናቸው እዚህ ጋር እንደ ቤኔፊቱን ይመጣሉ ማለት ነው። ኤንድ ቱ ፕሮቫይድ ፋንዳሜንታል ዲፌንስ አጌንስት ዘ ፕሪጁዲስድ ኤንድ አንሲቪላይዝድ አቲቲዩድ ይላል። ዲፌንስ እንድናደርግ እንድንከላከል ያልሰለጠነ ያልተዳኘ ወይም ደግሞ በትክክል ፍትሃዊነት የጎደለውን ሀሳብ ስልጣኔ የጎደለውን ሀሳብ አቲቲዩድ ዲፌንስ እንድናደርግ እንድንከታተል ከኛ እንድናረቅ እንደ መሳሪያ ሆኖ ያገለግለናል። ሌላኛው ኢት ሄልፕስ አስ ቱ ዲስቲንጉሽ ጉድ አርጊውመንት ፍሮም ባድ አርጊውመንት። ቅድም የራሳችን ኮንስትራክት አርጊውመንት ትክክለኛውን የሆነ ኮንስትራክት እንድናደርግ አርጊውመንት የሌሎችን አርጊውመንት ኢቫሉዌት እንድናደርግ ቤስት ዌይ ነው ብለናል። አሁን ደግሞ አርጊውመንቱን እንግዲህ የሌሎችን ኢቫሉዌት ስናደርግ እንዴት ነው ይሄኛው ጉድ ነው ይሄ ደግሞ ባድ ነው እያልን ኢቫሉዌት ለማድረግ ዲስቲንጉሽ ለማድረግ ያግዘናል ነው። It helps us to understand and identify the common logical errors in reasoning ይላል። ደግሞ ሌላ ለምን ይጠቅመናል? to understand and identify the common logical errors በሆነ ሎጂካሊ በአርጊውመንት ውስጥ በሆነ ሪዝኒንግ ሀሳብ ውስጥ ያለ ሎጂካል ኤረር ሎጂኩን ያልተከተለበት መንገድ እዚህ ጋር ስህተት አለው ብለን እንድናውቅ የሚረዳ ነው። It helps us to understand and identify the common confusion that often happen due to the misuse of language በቃላት አጠቃቀም ጉድለት ምክንያት የሚመጡ ኮንፊውዥኖችን ወይም ደግሞ ግልጽ አለመሆን የሚፈጥሩብንን የሀሳብ ብዥታዎችን እንድንረዳ እንድንለይ ያደርጋል። It enables us to disclose ill-conceived policies ምንድነው? ጤናማ ያልሆነ አረዳድን ጤናማ ያልሆነ ትክክለኛውን አረዳድ ነው ይሄ እኮ ብለን እንድንለይ in the political sphere በፖለቲካው ዓለም to be careful of discussing ጥንቁቅ እንድንሆን ሰው ያልሆነ ነገር እንዳናስቀይም ማይሆን ነገር እንዳንናገር and to distinguish the rational from the irrational rational የሆነው ምክንያታዊ የሆነውን ከኢራሽናል እንድንለይ ደመነፍሳዊ እንዳይሆን እንድንጠብቅ ያደርጋል። thus ስለዚህ by studying logic ሎጂክን በማጥናት we able to increase our confidence
when we criticize the argument of others and when we advance argument of our own ይላል ማለት ነው። ስለዚህ ጠቅለል ስናደርገው ሎጂክን በማጥናት ምን እንድንችል ያደርጋል? we will to increase our confidence ኮንፊደንሳችን ይጨምራል። when we criticize the argument of others evaluate ያልነው ማለት ነው። የሌሎችን አርጊውመንት evaluate criticize ስናደርግ ኮንፊደንስ ይኖረናል። and when we advance argument of our own የራሳችን አርጊውመንትን ፎርዋርድ ለማድረግ አድቫንስ ለማድረግ ኮንፊደንስ ይሰጠናል ማለት ነው። generally the goal of logic is to produce individual who are critical የሎጂክ ጠቅለል ያለው ሀሳቡ ምንድነው? ወይም ደግሞ ኤሙ who are critical rational and reasonable both in the sphere of public and private life critical rational reasonable የሆኑ ኢንዲቪዥዋል የሆኑ ሰዎች ማፍራት ነው ትልቁ ነገር የጎል ኦፍ ሎጂክ ማለት ነው። እንግዲህ እዚህ ጋር ያዙ ጎሉ አለ፣ ኤሙ አለ፣ ቤኔፊቶቹ አሉ። ብዙዎቹ የተያያዙ ናቸው። ምክንያቱም ጥቅሙ ከኤሙ ነው የሚነሳው፣ ጎሉም ደግሞ ጠቅለል የተደረገው ከቤኔፊቱ ነው ማለት ነው። ሌላኛው what is an argument? argument is እንግዲህ እስካሁን ሎጂክ የራሳችን አርጊመንት ኮንስትራክት እንድናደርግ የሌሎችን ኢቫሉዌት እንድናደርግ ይጠቅመናል እያልን ስናይ ነበር። አርጊመንት የምንለው ምን ነው? is a systematic combination of two or more statements which are classified as premises and conclusion። አርጊመንት ስንል ሲስተማቲክ የሆነ ኮምቢኔሽን በዘፈቀደ ሳይሆን ሲስተማቲክ የሆነ የራሱ ሩል እና ሬጉሌሽን ፕሪንሲፕል እና ሂደት ያለው ሲስተማቲክ ኮምቢኔሽን ኦፍ ቱ ኦር ሞር ስቴትመንት ሁለትና ከዚያ በላይ የሆኑ ከሁለት በታች መሆን አይችልም። ሁለትና ከዚያ በላይ የሆኑ ስቴትመንቶች በሲስተማቲክ መንገድ ኮምባይን አድርገው የሚፈጥሩት አርጊመንት እንለዋለን። ትርጉም ያለው ነገር ማስረጃ ማጠቃለያ ያለው ፕሪሚሲስ እና ኮንክሉዥን እንላቸዋለን እነዛን ስቴትመንቶች ማለት ነው። ምናልባት ከሁለት በላይ ከሆኑ አንድ ኮንክሉዥን ነው የሚኖረው፣ ግን ፕሪሚሲሶቹ ብዙ ይሆናሉ ማለት ነው። ሁለት ስቴትመንት ከሆነ ደግሞ አንድ ፕሪሚሲስ አንድ ኮንክሉዥን ይይዛል ማለት ነው። ፕሪሚሲስ ማለት እንደ ኬዝ እንደ ምሳሌ እንደ ማቅረቢያ እንደ ማስረጃ የምናደርገው ሲሆን ኮንክሉዥን የምንለው ደግሞ ወደፊት እናየዋለን ከዛ ከተሰጠው ማስረጃ ተነስተን የምናጠቃልለው ነገር እንደማለት ነው። ይህንን በዚህ በምክንያት ነው የተዋቀረ በፕሪሚሲስ እና በኮንክሉዥን የተዋቀረ ነገር አርጊመንት ብለን እንጠራለን። from logical point of view argument is a group of statement argument የምንለው a group of statement ነው አለ። premises which are claimed to provide support premises support የሚሰጥ ነው one of the other ለሌላኛው ድጋፍ የሚያደርግ ሰንተንስ premises ስንለው ያኛው የሚደገፈው ደግሞ በፕሪሚስ ላይ የሚደገፈው ኮንክሉዥን ብለን እንጠራዋለን። ነገር ግን argument has very specific meaning in logic ይላል። አርጊመንት ስንል አሁን ክርክር ምናምን ብለን እናስብ እንችላለን። እንግሊዘኛው ግን በሎጂክ ለየት ያለ ትርጉም ይሰጠዋል። it doesn't mean mere verbal fight የሆነ የቃላት ሽኩቻ ወይም ደግሞ የቃላት ጦርነት አይደለም ነው። as one might have with one's parent ይላል። ከቤተሰቦች ጋር የምንጨቃጨቀው አይደለም ለአርጊመንት የምንለው። ነገር ግን ፈርስት አን አርጊመንት is a group of statement መጀመሪያ ግሩፕ ኦፍ ስቴትመንት ነው። ሁለት ወይም ከዛ በላይ ያለው ግሩፕ ስቴትመንት የሚፈጥረው ነው። the first requirement for passage to be qualified as an argument አንድ የተሰጠ ፓሴጅ አርጊመንት ነው ወይስ አይደለም ለማለት የመጀመሪያው እንትን በሁለት ስቴትመንቶች እና ከዚያ በላይ በሆኑ ስቴትመንቶች መዋቀር አለበት። ስቴትመንቶች የምንላቸው ምን ነው? ስቴትመንት is a declarative sentence ትርጉም ያለው የተሟላ አረፍተ ነገር የተቋጨ that has a truth value or either true or false እውነት ነው ወይም ውሸት ነው ልንለው የምንችለው ሰንተንስ ስቴትመንት እንለዋለን። ለምሳሌ ኃይለ ገብረስላሴ ኢትዮጵያን አትሌት ኢትዮጵያ ውስጥ ኮሎናይዝ በጀርመኒ እያለ ትሩ ፎልስ እያለ የምንጠራው ነገር ይሄ ስቴትመንት እንለዋለን። የነዚህ አረፍተ ነገሮች ውቅር ነው ማለት ነው። ግን ሲዋቀር በራሱ የሆነ ሂደት አለው ወደፊት እናያለን። ነገር ግን ኢትዮጵያ ኢዝ ላንድ ኦፍ ካንትሪ እያለ እነዚህ ትሩ ፎልስ የምንላቸው ስቴትመንቶች ናቸው። ስቴትመንት የሚያዩት ደግሞ ውድ ዩ ክሎዝ ዘ ዊንዶው ያውን ጥያቄ ነው እንጂ ስቴትመንት አይደለም። ጉድ ላክ ብትልም ምኞት ነው እንጂ አረፍተ ነገር አለ። የትክክለኛ ስቴትመንት ያላቸው ምንድናቸው? ከኤስኬሲ ያሉት ናቸው ማለት ነው። ራይት ኦን ኤክስክላሜሽን ጊቭ ሚ ዮር አይዲ ካርድ ትእዛዝ ነው። ሌታስ ስተዲ ቱጌዘር እናጥናው ይሄም ጥያቄ ነው። አንላይክ ስቴትመንት ነን ኦፍ ዚ አበቭ ስቴትመንትስ ካን ቢ ኢዘር ትሩ ኦር ፎልስ። አሁን እነዚህ ከኤስ ከኤ ያሉትን ትሩ ወይም ፎልስ ብለን መመለስ አንችልም። ስለዚህ እነዚህ ስቴትመንት አይደሉም ማለት ነው። በእነዚህ የሚዋቀር ሀሳብ አርጊመንት ልንለው አንችልም። በላይ ከኤስ ከሲ ባየናቸው መሰረት ከነዚህ በእነዚህ አይነት አረፍተ ነገሮች ሆኖ አንዱ አንዱን የሚደግፍ አይነት ሂደት ከተዋቀረ ደግሞ አርጊመንት እንለዋለን። ሰከንድ the statement that make up an argument are divided into two premises and conclusion. that means the mere fact that passage contain two or more statement cannot guarantee the existence of an argument. ነገር ግን አርጊመንት ለመባል መጀመሪያ ምን መኖር አለበት?
ስቴትመንቶች ኮምቢኔሽን ኦፍ ስቴትመንት which is premises and conclusion አለ። ነገር ግን ሁለት ወይም ከዛ በላይ የሆኑ ስቴትመንቶች ስላሉት ብቻ አንድ ፓሴጁ አርጊውመንት ነው ማለት አንችልም። የራሱ የሆነ ክራይቴሪያ አለ። ስለዚህ argument is a group of statement which contains at least one premises ቢያንስ አንድ premises and only one conclusion ቢያንስ አንድ ማለት ከአንድ ጀምሮ ብዙ premises ሊኖሩት ይችላል። ነገር ግን only one conclusion ነው መሆን ያለበት ያ ፓሴጅ ማለት ነው። in other word argument may contain more than one premises but only one conclusion እንደማለት ነው። ግን ከአንድ በታች የሆነ ወይም premises አልባ አይሆንም ነው። argument always attempt to justify claim የሆነ ሀሳቦችን ጀስቲፋይ ማረጋገጥ ማስረገጥ ነው አርጊውመንት የምንለው ትራይ የሚያደርገው። therefore the claim that the statement attempt to justify is known as conclusion of an argument ይባላል። ማረጋገጥ ማብራራት የፈለግነው መጨረሻው ላይ የምንጠቀልለው ነገር ያን የሚጠቀልልን ስቴትመንት ኮንክሉዥን እንለዋለን። and the statement or statements እንግዲህ ስቴትመንት ሲል አንድ ነው። ስቴትመንትስ ከአንድ በላይ ሊሆን ይችላሉ። that supposedly justify the claim ማናውን መጨረሻ ላይ ኮንክሉድ ያደረግነውን ነገር ያስደገፈልን ነገር የተነሳንበት ሀሳብ ደግሞ ምን ይባላል? premises of the argument ይባላል ማለት ነው። an argument can be example እናያለን። an argument can be good or bad depending on the logical and reliability of premises to support the conclusion አርጊውመንቱ ጉድ አርጊውመንት ነው ወይም ደግሞ ባድ አርጊውመንት ነው ምንለው ፕሪሚሲሱ እና ኮንክሉዥኑ በትክክል ሲስተማቲክ ወይ እና ፕሪንሲፕሉን ተጠብቆ የተዋቀረ ከሆነ በዛ መሰረት ነው አንድን አርጊውመንት ጉድ እና ባድ ምንለው ማለት ነው። አርጊውመንት can be divided into deductive and inductive argument deductive and inductive ብለን ደግሞ በሁለት እንከፍላቸዋለን። deductive argument taught that the premises provide guarantee of the truth of the conclusion deductive ምንለው ፕሪሚሲሱ በፕሪሚሲስ የተገለጠው ስቴትመንት ትክክል ከሆነ ትሩዝ ቫልዩ ትሩ ከሆነ አርጊውመንቱ ምን ኮንክሉዥን የአርጊውመንት ኮንክሉዥንም ትሩ ይሆናል። ስለዚህ ፕሪሚሲሱ ለኮንክሉዥን ጋራንቲ የሚሆንበት አርጊውመንት ዲዳክቲቭ አርጊውመንት ይባላል። ያ ማለት ፕሪሚሲሱ እውነት ከሆነ ምንም ይሁን ምንም ኮንክሉዥን እውነት ነው የሚሆን ነው። in deductive argument the premises are intended to provide support for the conclusion that is so strong that if the premises are true it would be impossible for the conclusion to be false ምን ማለት ነው? ፕሪሚሲሱ ትሩ ከሆነ ኮንክሉዥናችን ፎልስ የሚሆንበት ምንም ምክንያት የለም። impossible for the conclusion to be false ኮንክሉዥናችን ፎልስ መሆን አይችልም ምን ከሆነ ፕሪሚሳችን ትሩ ከሆነ ይሄን ዲዳክቲቭ አርጊውመንት እንለዋለን። ያ ማለት ፕሪሚሲሱ እግጥ ነው ዋስትና ነው የፕሪሚሲሱን ሀሳብ ሙሉ በሙሉ ኮንክሉድ ለማድረግ በቂ መረጃ ይሰጠናል ማለት ነው። deductive argument is an argument in which the premises are claimed to support the conclusion in such a way that it is impossible for the premises to be true and the conclusion false ፕሪሚሲሱ ትሩ ሆኖ ኮንክሉዥን ፎልስ አይሆንም አጭሩ። an inductive argument ደግሞ is taught that the premises provide reason supporting the probable truth of the conclusion in the deductive argument ፕሪሚሲሱ ላይ ሙሉ በሙሉ 100% እርግጠኛ መሆን አንችልም ኮንክሉድ ለማድረግ ያ ማለት ፕሪሚሲሱ ትሩ ከሆነ ኮንክሉዥኑ ደግሞ ፎልስ አይሆንም ብለን መደምደም አንችልም። ግን ፕሪሚሲሱ ትሩ ከሆነ ኮንክሉዥኑ ትሩ ሊሆን ይችላል ወይም ፎልስ የሚሆን እድል አለው። ጋራንቲ አይሰጠንም። ፕሪሚሱ ላይ ያነሳነው ሀሳብ ኮንክሉዥን እንድናጠቃልል ሙሉ በሙሉ ወይም ጠንካራ የሆነ ሙሉ በሙሉ መረጃ አይሆንም። in an inductive argument the premises are intended only to be so strong that if they are true then it's unlikely that the conclusion is false የሚሆንበት አጋጣሚ አለ። ጠንካራ ሊሆን ይችላል እንደ ማስረጃ ልናቀርበው እንችላለን። ያንን ማስረጃ የምናቀርበው ግን ለምናጠቃልለው ነገር ሙሉ በሙሉ እርግጠኛ ማስደረግ አይቻልም አያስደርገንም። inductive argument is an argument in which the premises are claimed to support the conclusion in such a way that it is improbable ነው impossible ሳይሆን improbable ነው። deductive ላይ improbable ሳይሆን impossible ነበር that the premises be true and the conclusion false የሚሆንበት አጋጣሚ ይኖራል ነው። improbable ሲል እርግጠኛ ሆኖ impossible ማለት አይቻልም። ይሄ ነው ልዩነታቸው። the difference between the two comes from source of relation ያ ማለት የሁለቱ ስቴትመንት ወይም ከሁለት በላይ ያሉ ስቴትመንቶች ግንኙነታቸው ምን ያህል ነው አንዱ ካንዱ ጠንካራ ወይ እርግጠኛ የሆነ ግንኙነት አለ። አሁን ለምሳሌ ምን መሰላችሁ ዲዳክቲቭ አርጊውመንት የመጀመሪያው ላይ ማን ኢዝ ሞርታል ሚል አንድ ሀሳብ ቢኖርና የመጀመሪያው ስቴትመንት ትሩ ነው አይደለ ዘን ገብረመድህን ኢዝ ማን ካልኩኝ
ኮንክሉዥን ሶ ገብረመድህን ኢዝ ሞርታል። ምንድነው የሰው ልጅ ሟች ነው አልኩኝ። የመጀመሪያ ሀሳብ ገብረመድህን ሰው ነው፣ ስለዚህ ገብረመድህን ይሞታል ማለት ነው። ይሄ ዲዳክቲቭ አርጊውመንት ነው። ከፕሪሚሲሳችን ተነስተን እርግጠኛ ሆነን ኮንክሉድ ማድረግ እንችላለን ነው። የዚህኛው የኢንዳክቲቭ አርጊውመንት ግን እንደዚህ አሁን እንዳልኳችሁ አረፍተ ነገር እርግጠኛ የሚሆንን ነገር አይደለም። ኮንክሉዥኑ ለኮንክሉዥኑ ማለት ነው የማይሆንበት አጋጣሚ አለ ነው። ያ ማለት 100% ማለት አንችልም። the author or expositor of the argument takes there to be between the premises and the conclusion በኮንክሉዥን እና በፕሪሚሲሱ መካከል ያለው ሪሌሽን ነው እንግዲህ ዲዳክቲቭ እና ኢንዳክቲቭ ብለን እንድንወስናቸው ያደርጋል። if the author of the argument believes that the truth of the premises definitely establish the truth of the conclusion due to definition እንግዲህ አርጊውመንቱ ሲሰራ መጀመሪያ the truth of premises የፕሪሚሲሱ እውነታ definitely በእርግጠኝነት 100% establish the truth of the conclusion due to the definition logical entitlement or mathematical necessity then the argument is deductive። ጠቅላላ ሀሳብ እዚህ ጋር ያዙልኝ። ዲዳክቲቭ አርጊውመንት ነው የምንለው the truth of the premises የፕሪሚሲሱ ትሩዝ ቫሊዩ definitely establish ወይም definitely assure ማለት ነው 100% የሚያስረግጥልን ከሆነ የምኑን the truth of the conclusion ከሆነ due to በምን መንገድ ዴፊኒሽን በመስጠት ሎጂካል ኢንታይትልመንት ኦር ማቴማቲካል ኔሴሲቲ ማቴማቲካል የሆነ ነሰሰሪ የሆነውን ስቴፕ ሄዶ definitely establish the truth of the conclusion የሚያደርግልን ከሆነ the argument is deductive እንለዋለን። the author of the argument በሌላ በኩል ደግሞ if the author of the argument does not think that the truth of the premises definitely establish 100% እርግጠኛ የሚያደርግለት አሹር የሚያደርግለት መስሎ ካልታየው ደግሞ the truth of the conclusion but nonetheless believe that their truth provide good reason to believe the conclusion true the argument is inductive። ምንድነው እንደላይኛው 100% እርግጠኛ መሆን ማንችልበት ነገር ግን እውነት የሚያስመስል ወይም ደግሞ ሊያቀራርብ የሚችል ነገር አይነት ከሆነ ፕሪሚሲስ እና ኮንክሉዥን ሪሌሽናቸው ይሄንን ምን እንለዋለን ኢንዳክቲቭ አርጊውመንት እንለዋለን። the deductiveness or inductiveness of argument can be determined by አሁን የምትለዩባቸው ዋና ዋና ኮንሴፕቶች አሉ። አንድን አርጊውመንት ዲዳክቲቭ ነው ወይም ኢንዳክቲቭ ነው ለማለት ማለት ነው የምንጠቀማቸው ቃላቶች አሉ፣ ሀሳብ አለ። the particular indicator ወርዶች in mate use የምንጠቀማቸው ዲዳክቲቭ ነው ምን ያስብሉን እና ኢንዳክቲቭ ነው የሚያስብሉን ኢንዲኬተር ወርዶች አመላካች ቃላቶች አሉ። the actual strength of the inferential relationship between its component statement ደግሞ actual strength ማለት ፕሪሚሲሱ ከኮንክሉዥን ወይም ሀሳቡ ለሀሳቡ ምን ያክል ቁርኝት አለው ቅርርብ አለው። አሁን ቅድም የሰው ልጅ ሁሉ ሟች ነው ካልኩኝ እኔ ሟች ነኝ ካልኩ እኔ ገብረመድህን ሟች ነኝ ካልኩኝ ገብረመድህን ሰው ነኝ ካልኩኝ መጨረሻ ላይ ምን ብዬ አጠቃለልኩ እኔ ሟች ነኝ ነው። ያ ማለት በሰው ልጅና በሟችነት ከዛ ገብረመድህን ደግሞ ሰው ነው ብዬ አሹር ካረኩ ገብረመድህን ሟች ነው ብዬ ለመጠቃ እነዚህ ሶስቱ ሴንተንሶች ክሎዝ የሆነ ወይም ስትሮንግ የሆነ ኢንፈረንሻል ሪሌሽን ወይም ትርጉማዊ ግንኙነት አላቸው ነው። በዚህ መሰረት it is argumentative form or structure argumentative form የራሱ ፎርም አለው ደግሞ ስትራክቸሩ መሰረት አድርገን ዲዳክቲቭ ኢንዳክቲቭ ብለን ልንለየው እንችላለን ነው። ዲዳክቲቭ አርጊውመንት can be evaluated by its validity and soundness ዲዳክቲቭ አርጊውመንት እንግዲህ ኢቫሉዌት የምናደርገው ጉድ ነው ባድ ነው ብለን ኢቫሉዌት የምናደርገው ቫሊዲቲውን እና ሳውንድነሱን ትክክለኛነቱን እና ቫሊድ ነው የሚለው ነው። ቫሊዲቲ የራሱ የሆነ ክራይቴሪያ አለው፣ ሳውንድነስ የራሱ አለው እናያለን። an inductive argument can be evaluated by its strength and conjugacy ይላል። ኢንዳክቲቭ አርጊውመንት ከሆነ ደግሞ ኢቫሉዌት የምናደርገው ስትሬንግዝ ነው ወይም ኮንጁጌንሲ ነው። ስትሬንግዙ ስትሮንግ ነው ዊክ ነው፣ ኮንጁጌንሲው ደግሞ ሳውንድ ነው አንሳውንድ ነው እንለዋለን ማለት ነው በኢንዳክቲቭ። በዲዳክቲቭ ጊዜ ደግሞ ቫሊዲቲው ቫሊድ ነው ኢንቫሊድ ነው፣ በሳውንድነሱ ሳውንድ ነው አንሳውንድ ነው እያልን እናያለን ነው። ኢንዳክቲቭ ከሆነ ደግሞ ስትሮንግ ነው ወይስ ዊክ ነው ስትሬንግዝ፣ ኮንጁጌንሲ ነው ወይስ ኢንኮንጁጌንሲ ነው እያልን እናያለን ነው። ዲዳክቲቭ አርጊውመንት can be valid if it is impossible for the premises to be true and the conclusion false። ዲዳክቲቭ አርጊውመንት ምንለው ምንድነው ፕሪሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ የማይሆን ከሆነ ያ ማለት ትሩ ፕሪሚሲስ ሰጠን ኮንክሉዥናችን ፎልስ የማይመጣ ከሆነ ይሄ ቫሊድ ነው እንለዋለን ማለት ነው።
ዲዳክቲቭ አርጊመንት ካን ቢ ኢንቫሊድ ምን ሲሆን ነው ኢንቫሊድ የሚሆነው? ኢፍ ኢት ኢዝ ፖሲብል ፎር ዘ ፕሪሚሲስ ቱ ቢ ትሩ ኤንድ ዘ ኮንክሉዥን ፎልስ ከሆነ ፕሪሚሲሳችን ትሩ ሆኖ ኮንክሉዥናችን ፎልስ ከመጣ ዚስ ኢዝ ኢንቫሊድ ዲዳክቲቭ አርጊመንት እንለዋለን። ቅድም ከላይ አይተናል። ዲዳክቲቭ አርጊመንት ምንለው ምንድነው? አሹር ሲያደርግልን ቅድም የኢንቫሊዱን ብቻ ነግሬያችኋለሁ ከመጀመሪያው ላይ ማለት ኮንፊውዝ እንዳትሆኑ ማለት ዲዳክቲቭ አርጊመንት ላይ ኢምፖሲብል ፎር ዘ ፕሪሚሲስ ቱ ቢ ትሩ ኤንድ ዘ ኮንክሉዥን ፎልስ ነው የዲዳክቲቭ አርጊመንት ስላችሁ ቫሊዱን ነው ማለት ነው ኢንዳይሬክት ስንገልጸው የነበረው ከላይ። ነገር ግን የዲዳክቲቭ አርጊመንት ጠቅለል ያለ ሀሳቡ ከዚህ ላይ ያያችሁት ነው። ዴፊኒትሊ ስታብሊሽ የሚለው ላይ ማለት ነው። this argument believes that the truth of the premise definitely establish the truth of the conclusion due to definition የሚለው ዲዳክቲቭ አርጊመንት ቫሊድ እና ኢንቫሊድ ጠቅለል ተደርጎ ሲገለጽ ነው። ከዚህ ጋር ደግሞ መጣና ቫሊድ እና ኢንቫሊድ ደግሞ ሲለየው ቫሊድ የምንለው ከሆነ ትሩዝ the trueness of premises is true ሆኖ truth value የፕሪሚሲሱ true ሆኖ ኮንክሉዥኑ ፎልስ ከሆነ ኢንቫሊድ ነው የምንለው። ፎልስ ካልሆነ ግን ወይም ደግሞ ፕሪሚሲሱ true ሆኖ ኮንክሉዥኑ ፎልስ ካልሆነ ቫሊድ ነው እንላለን ነው። ኢንዳክቲቭ አርጊመንት ካን ቢ ስትሮንግ ኢንዳክቲቭ ስንመጣ ደግሞ ስትሮንግ ኢፍ ኢት ኢዝ ኢምፕሮባብል ፎር ዘ ፕሪሚሲስ ቱ ቢ ትሩ ኤንድ ዘ ኮንክሉዥን ፎልስ። ምንድነው የኢንዳክቲቭ አርጊመንት ጊዜ ስትሮንግ የምንለው ፕሪሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ የማይሆንበት ኢምፕሮባቢሊቲ ካለ ነው። ያኛው ደግሞ ኢምፖሲቢሊቲ ካለ ማለት ነው። ኢንዳክቲቭ አርጊመንት ካን ቢ ዊክ ዊክ ምንለው ደግሞ ኢፍ ኢት ኢዝ ፕሮባብል ፎር ዘ ፕሪሚሲስ ቱ ቢ ትሩ ኤንድ ዘ ኮንክሉዥን ፎልስ። ይህ ምንድነው ፕሮባቢሊቲ የፕሪሚሲሱ ትሩ ሆኖ ኮንክሉዥን ፎልስ የሚሆንበት ፕሮባቢሊቲ ሲኖር ኢንዳክቲቭ አርጊመንቱ ዊክ ነው እንለዋለን። ኢንዳክቲቭ አርጊመንት ስትሮንግ ምንለው ደግሞ ኢምፕሮባብል ነው ወይም ደግሞ የመሆን እድሉ በጣም ትንሽ ነው ብለን የምናስብ ከሆነ ምኑ ፕሪሚሲሱ ትሩ ሆኖ ኮንክሉዥን ፎልስ የመሆን እድል በጣም ዝቅተኛ ነው አይሆንም ስንል ስትሮንግ ነው እንላለን ማለት ነው። ዲዳክቲቭ አርጊመንት ካን ቢ ሳውንድ ሳውንድ የምንለው ደግሞ ኢፍ ኢት ኢዝ ቫሊድ ኤንድ ትሩ ቫሊዲቲ ሲደመር ትሩ ሳውንድ እንለዋለን። ዲዳክቲቭ አርጊመንት ካን ቢ አንሳውንድ ኢፍ ኢትስ ፌል ቱ ቢ ቫሊድ ኤንድ ትሩ አንሳውንድ የምንለው ደግሞ ቫሊድ ትሩም ሳይሆን ሲቀር አንሳውንድ እንለዋለን። ሳውንድ የምንለው ደግሞ ቫሊድ ሆኖ ትሩ ሲሆን ሳውንድ እንለዋለን ዲዳክቲቭ ላይ። ኢንዳክቲቭ አርጊመንት ካን ቢ ኮንጂየንት ኦር ኮንቪንሲንግ አሳማኝ እንደማለት ተቀባይነት ያለው ኢፍ ኢት ኢዝ ስትሮንግ ኤንድ ፕሮባብል ትሩ ስትሮንግ እና ትሩ ከሆነ ኮንጂየንት እንለዋለን። አንኮንጂየንት የምንለው ደግሞ ስትሮንግም ሳይሆን ፕሮባብሊ ትሩም ሳይሆን ሲቀር ማለት ነው። በዚህ መሰረት ያለን እስካሁን ያየነው ይህንን ነው ማለት ነው። ፕሪሚሲስ ምንድነው ነው እስካሁን ይህን ካየን ታዲያ ፕሪሚሲስ እና ኮንክሉዥኑ ስትሮንግ ሪሌሽን በመኖራቸው ነው ዲዳክቲቭ ኢንዳክቲቭ ማን የምንለው ቫሊዲቲው የምንወስነው ካልን ፕሪሚሲስ ምንለው እና ኮንክሉዥን ምንለው ምንድነው የሚለውን አይተን የዛሬ ቪዲዮአችን እዚህ እናቆማለን። ፕሪሚሲስ ሪፈርስ ቱ ዘ ስቴትመንት which is claimed to provide a logical support or evidence to the main point of the argument which is known as conclusion። ፕሪሚሲስ ምንለው ስቴትመንት ነው which is claimed to provide logical support ከላይ አይተናል። ለኮንክሉዥናችን ሎጂካል የሆነ ትክክለኛ የሆነ ሳፖርት ኤቪደንስ የሚሰጥ ከሆነ that is statement is premises እንላለን። ኮንክሉዥን ደግሞ እናያለን ወደፊት። it is the statement that set for the reason or evidence ምክንያት ኤቪደንስ የሚያቀርብልን የምናቀርብበት ሀሳብ የምንገልጽበት የኮንክሉዥኑን አክሴፕት እንድናደርግ መጀመሪያ የምናራምደው ሀሳብ ያንን ስቴትመንት ፕሪሚሲስ እንለዋለን። ኮንክሉዥን ደግሞ ፕሪሚሲስ ክሌምድ ኤቪደንስ ነው። ክሌምድ ኤቪደንስ ማለት ክሌምድ የምናረጋግጠውን ነገር መረጃ የምናገኝበት የመጀመሪያው ሰንተንስ ነው። ኮንክሉድ የምናደርግበት ማለት ነው። ኢት ኢዝ ዘ ኮንክሉዥን ላይ ስንመጣ ደግሞ ኮንክሉዥን ኢዝ ስቴትመንት which claimed to follow from the given evidence premises ከኤቪደንሱ ተከትሎ የሚመጣው ማጠቃለያ ማረጋገጫ ነገር ኮንክሉዥን እንለዋለን። in another word conclusion is the claim that an argument is trying to establish መጨረሻ ላይ የምናረጋግጠው የምናጠቃለው ስታብሊሽ አድርገን የምናስቀምጠው ነገር ማለት ነው። ለምሳሌ ኦል ኢትዮጵያንስ አር አፍሪካን ይሄ ፕሪሚሲስ 1 ይባላል። ጽዮናዊት ኢዝ ኢትዮጵያ ሁሉም ኢትዮጵያኖች አፍሪካን ከተባሉ ጽዮናዊት ደግሞ ኢትዮጵያ ከሆነች ዜርፎር ከነዚህ ከሁለቱ ሀሳቦች የምናጠቃላለን ጽዮናዊት ኢዝ አፍሪካን። ምክንያቱም ሁሉም ኢትዮጵያውያኖች አፍሪካን ከሆኑ ጽዮናዊት ደግሞ ኢትዮጵያን ከሆነች ስለዚህ ጽዮናዊት አፍሪካናት ለማጠቃለል እንችላለን። ከዚህ ላይ ማየት ይችላላችሁ። እነዚህ ሁለት ሰንተንሶች ኮንክሉዥኑን ደግፈውልናል።
መረጃው ነው እንላለን። ጽዮናዊት ኢዝ አፍሪካን ብለን ያጠቃልል ነው ከምን ተነስተን ነው? ምክንያቱም ኦል ኢትዮጵያን አር አፍሪካን ጽዮናዊት ኢዝ ኢትዮጵያን ከሚለው ሀሳብ ተነስተን ነው። ፕሪሚሲሱ ኤቪደንስ ነው፣ ኮንክሉዥኑ ደግሞ ማጠቃለያ ኢስታብሊሽ ያደረግነው መጨረሻው ሀሳብ ነው ማለት ነው። ኤግዛምፕልቱም አለ። ሳም አፍሪካንስ አር ብላክ ዘላለም ኢዝ አፍሪካ እዛ ዜርፎር ዘላለም ኢዝ ብላክ ብለን እናጠቃላለን ማለት ነው። እንዳይረዝምባችሁ ሌላውን ከዚህ ቀጥሎ ያለውን በቀጣይ ቪዲዮ እንይዛለን። ሳብስክራይብ፣ ላይክ፣ ሼር ማድረግ አይዘንጋ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እያስተካከልን የምንመጣውን ነገር ጥያቄዎችንም በመሀል እያስገባን እንሰራለን። መልካም ጊዜ